በዚህ ቪዲዮ የሰማዕቱ ቅዱስ እስጢፋኖስ ስጋው እንዴት እንደተገኘ የሚያስቃኘውን የገድል ዜናውን ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ተከታተሉ። የቅዱሳንን ገድልና ዜና ሁልጊዜ ለመስማት እናንተ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንደዚህ አይነት ቪዲዮ ለወንድም እህቶቻችን እንዲደርስ ደግሞ ቪዲዮውን ላይክ በማድረግ ሁልጊዜ መመልከቶትን አይርሱ። አሁን በቀጥታ ወደ ዕለቱ ገድል እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ እስጢፋኖስ ዘወርሃ ሰኔ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የአባቶቻችንን በአብርሃምና በይስሐቅ በያዕቆብ አምላክ እግዚአብሔር ፈቃድ ተጋድሎን የፈጸመ ቅዱሳን ወንድሞችን በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋድል የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርሃ ሰኔ 17 የሚጸለይ ዜና ገድሉን እንናገራለን። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩም ይቅርታ ከሁላችን ሕዝበ ክርስቲያንና ከእኔ ከባሪያው ጋር ይሁን ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንኩ የአምላኬን እግዚአብሔርን ፈቃድ ሆኖ አባት ገማልያን 3ኛ ጊዜ ወደ እኔ መጥቶ እንዲገልጽልኝ በጾም በጸሎት ምህላን ይዤ ሰነበትኩኝ። ጌታዬ አባቴ ገማልያን በዚያችው ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከዛሬ ድረስ ለምን ዝም አልክ? ለሊቀ ጳጳሱ ቅዱስ አባ ዮሐንስ ትነግረው ዘንድስ ለምን አልሄድክም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ሁሉ ይልቅ ላንተ ገልጾልኛል እና አሁንም ወጥተህ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ካነገርከው የማታውቀው ነገር እንደሚደርስብህ እወቅ አለኝ። እኔም ጌታዬ አባቴ ገማልያ ሆይ ቃልህንስ አላቃለልኩም፣ ነገር ግን ስለ ደግነት አስቀድሜ 3 ጊዜ እስክትገልጽልኝ ያልኩትን እየጠበቅኩ ነውና ይቅር በለኝ። እንግዲህስ ወዲስ ያለ ምክንያት ወጥቼ እናገራለሁ አልኩት። ይህንንም ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርኩት። በዚህ ጊዜም ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንንስ ካየ በዘመናችን የተገለጸልህ እንደ ወይፈንና ጥማድ በሮችን እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተውልሃለሁ አለኝ። እኔም በዚች በ3ኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻው ለኔ ምን ይሆነኛል ስል መለስኩለት። እርሱም በሀገራችን በሚጎተት መንኮራኩራት ያርሱበታል፣ ለትልቅ መንኮራኩሩም አንድ ወይፈን ብቻ አይቻለውም። እርሱ ይልቅ በሜዳ ውስጥ ካንተ ዘንድ ይሰማራል፣ ከመንደርም ወደ መንደር እየዞረ መኖርም ይገባዋል። እኚህ 2 በሬዎች አይበቁምን አለኝ። ይህንንም ከሰማው በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስም ስጋ ወደ ሌላ የተረጋጋ ሊወሰድ እንደሚሻ አስተዋልኩኝ። የመጀመሪያይቱ ራእይን ወጥቼ በነገርኩት ጊዜ ስለ ወይፈኑ ያየሁትን ራእይ አልነገርኩትም ነበርና እንዲህ አለኝ። እርሱ የሚለኝን እሰማ ዘንድ ተስፋ ነበረኝ። 2ኛይቱ ራእዩንም ነገርኩት። ይህ ለሊቀ ጳጳሱ ቅዱስ አባ ዮሐንስም ልጄ እንዲህስ ካየ በዘመናችን እግዚአብሔር ይህንን ከገለጸልህስ እንደ መላእክት እግዚአብሔር መንግሥተ ሰማያትን በሕይወቱ ያየ እውነተኛ መስተጋድል የጌታችን የመድኃኒታችን ኢየሱስ ክርስቶስ ቀዳሚ ሰማዕት ርዕሰ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ስጋውን እናፈልስ ዘንድ ይገባናል አለኝ። ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንን ባለኝ ጊዜ ስለ ወይፈኑ የነገረኝን የምትመስል 3ኛይቱን ራእይ ነገርኩት። ከዚህ በኋላ ሁላችን ከሊቀ ጳጳሱ አባ ዮሐንስ ጋር ሆነን የጌታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን፣ የጌታችንን ኢየሱስ ክርስቶስን የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገንን። ያየሁትም ራእይ ሁሉ ከሊቀ ጳጳሱ ቅዱስ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህ በኋላ የሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታ ላይ እቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያ እንደነገረኝን ሆኖ አገኘሁት። በዚያች ጊዜም ብዙ ድንቅ ተአምርና ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብርም ደስ የሚያሰኝ ጣዕመ ፄናን የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያው ወዳሉት ሁሉ እስከ 5 ምዕራፋት ድረስ መላ፣ ንውጽውጽታም ሆነ። የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ስጋውም እያንጸባረቀ ተገለጠ። ያን ጊዜም በዚያ
የርዕሰ ዲያቆናት የክርስቶስ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሥጋው በነበረበት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔንም የዳኑ አሉ፣ ከሆድ በሽታም የዳኑ አሉ፣ ከቡዳ መንፈስም የዳኑ አሉ፣ ከሚያባንን መንፈስም የዳኑ አሉ። ዳግመኛም በማመንና በቅንነት ከልባቸው ባለመጠራጠር ቀርበው በዚያች የቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችም ሴቶችም እስከዛሬ ድረስ እምነቱን ተቀብተውን ነክቷቸው በቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔር ቸርነት እጅግ ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌልም መስፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችን መድኃኒታችን ኢየሱስ ክርስቶስ ኃይል ይፈወሷቸዋልና። ለዚህም ክብር ለጠራንና ለመረጠን አምላካችን ክብርና ምስጋና ጽንም ይገባዋል። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላክ ይቅርታም ከኔ ከባሪያው ጋር ከሁላችን ሕዝበ ክርስቲያን ጋር ይሁን ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ተአምረ ቅዱስ እስጢፋኖስ ዘወርኃ ሰኔ። ጸሎቱና በረከቱ ለዘላለም በእውነቱ ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰማይንና ምድርን በውስጣቸው ያሉትን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገው ተአምር ይህ ነው። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለ ዘመኑ በማይታወቅ ጫፎቹም በፀሐይና በነፋስ በወጀቦም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሚ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘምሞ ነበር። ስለዚህም ካህናቱና ምዕመናኑ በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን ላይ ወድቆ ጠፈር ቤተክርስቲያኑ እንዳያፈርሰው ዛሬ እንቁረጠውን እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ናትና ይህንን ታላቅ ዛፍ በዚች የሰንበት ቀን አንቆርጥም፣ ይህንንም ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ ነው እንጂ ሲሉ መከሯቸው። ከዚህም በኋላ ካህናትና ምዕመናን ወደየቤታቸው ሄዱ። በማግስቱ መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡት ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተክርስቲያኑ ቅጽር ቢገቡ ያ ታላቅ ዛፍ ማንም ሳይነካው ወደ ኋላው ወድቀው አገኙት። ካህናቱና ምዕመናኑ ያ ሁሉ ታላቅና ግዙፍ ዛፍ ከቤተክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተክርስቲያንን ጠብቆታልና የእግዚአብሔርን ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ታምር የተገለጸበት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን ቅጽር ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ወዳጆቼ ሆይ ይህ በእግዚአብሔር አምላክ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድ ነቢይ ኤልሳ ስራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቅ ነቢያት አንዱ ምሳሩ ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ፣ ያውም የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። ብእሴ እግዚአብሔር ነቢይ ኤልሳ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህሩ ውሃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። ብእሴ እግዚአብሔር ነቢይ ኤልሳ እነሆ ምሳርን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ ይህ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ። ተአምርና ጌታችንን መድኃኒታችን አምላካችን ኢየሱስ ክርስቶስ የእውነት ቃልን በመስበክ የቅዱሳን ሐዋርያት አሰረ ትምህርትን ተከተለ። የዚች ቅድስት ሀገር ካህናትና ምዕመናን በታላቅ ክብር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደየቤታቸውም በፍጹም ደስታና በምስጋናና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ወየን አሜን።